መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መድኃኒትነ መስቀል ኃይልነ መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መድኃኒትነ መስቀል ኃይላችን ነው። ንግሥተ ሳባ ማክዳ፣ ንግሥተ አዜብ። ንግሥተ ሳባ የነገሰችው ከአክሱም አቅራቢያ በሚገኝ ሳባ በሚባል ከተማ ነበር። ከተማው በዓለም ላይ የመሬት መንቀጥቀጥ ደርሶ እስከፈረሰበት ጊዜ ድረስ ንግስናውን ከክርስቶስ ልደት በፊት ከ1013 እስከ 982 ዓመተ ዓለም ድረስ ለ31 ዓመት ነግሳለች፣ ገዝታለች። አፈታሪክ እንደሚለው ንግሥት ተዋሲያ ደዌስ ወይም አጋቦስ 3 ሴት ልጆች ነበሩት። እነሱም ንግሥት ኢትያኤል፣ ንግሥት ኢተያ ሲሆኑ ንጉሥ ተዋሲያ ሲሞት ወንድ ልጅ ስላልነበረው የሚነግስ ጠፋ። ነገር ግን ንግስናው ወደ ሌላ እንዳይሄድ ከ3 ልጆች ለአንዱ መስጠት ግዴታ ነበር። በመሆኑም የንጉሡ አማካሪዎች ልጆቹን ለማንገስ ሲሞክሩ ንግሥት ኢትያኤል ግን በኃይል እንድትነግስ ፈለገች። በዚህ ጊዜ ሁለቱ እህትማማቾች ጸብ ተፈጠረ። ልዕልት ኢተያ ከአባቷ ጋር ቅርርብ ነበራት። የአባቷ ወርቅና ሀብት የተሰጣት ለእርሷ ነበር። ከአባቷም ልዩ ልዩ ትምህርትና እውቀት ነበራት ይባላል። ከዚህም ውስጥ የእጽዋትና የእንስሳት ዘረመል የማዳቀል ጥበብ ከአባቷ ተሰጥቷት ነበር። የንግስናው ጉዳይ ለንግሥት ኢትያኤል ሲሰጥ የዘር ግንዳቸው ከመልከ ጼዴቅ ዘር በመሆኑ ጉዞዋን ወደ ጣና ገዳም አደረገች። ዕቃውን ሁሉ ሀብቱን፣ ወርቁንና የተሰጣትን ጥበብ ይዛ ወደ ሀገራቸው ወደ ጣና ገዳም ሄደች። በአያቷ በጣም አዝናም ነበር። እማ እንደዚህ አደረገች እያለች የሸኛትን ደንገጡር መልሳ ሀብቱንና ጥበብ ይዛ ወደ ጣና ገብታ ትንሽ ከቀዘፈች በኋላ መቅዘፊያዋን ትታ እያዩት ጣና ሐይቅ ውስጥ ገብታ ሰመጠች ይባላል። የንጉሥ ተዋሲያ ደዌስ ወይም አጋቦስ አማካሪዎችና ሹማምንቶች ልዕልት ኢትያኤል ሲያነግሱ ሳታገባ ለብቻዋ ንግሥቱን እንድትቀመጥ አድርገው ነው ያነገሷት። ምክንያቱም ካገባች የንግስናው የዘር ግንድ ወደ ሌላ ስለሚሄድ ከወንድ እንዳትደርስ ከልክለው ንግስናውን ሰጧት። በሌላ ታሪክ ደግሞ እናቷ አዝሚና ትባላለች። ንግሥተ ሳባ የንግስና ዘር ቢኖራትም ረጅም ዕድሜ የነበረውን ቅድመ አያቷን አጼ ኢሰኢን ገድላ ንግስናውን ወሰደች። ሕዝቡም አወገዛት። በመጨረሻም ድንግልናዋን ጠብቃ ባል ሳታገባ እንድትነግስ ተፈቀደላት። በ17 ዓመቷ ንግሥት ማክዳ ተብላ ንግሥተ ነገሥት ሆነች። ከላይ እንዳየነው ንግሥተ ሳባ ስሙ አይደለም፣ የሳባውያን ምድር ማለት እንጂ። ንግሥተ ሳባ ንግስናውን ከቅድመ አያቷ ወስዳ ስትነግስ አብረዋት ያደጉትን የንጉሱ ሴት ልጆች ደግሞ አንደኛዋ የአባታቸውን ሀብትና የጥበብ ስራና ወርቅ ይዛ ወደ ጣና ሐይቅ ከሄደች በኋላ ንግሥት ማክዳ በመጽሐፍ ቅዱስ ንግሥት አዜብ ንግሥተ ሳባ በሳባ ከተማ ለ3 ዓመት ንግሥቱን አቆየች። በአያቷ ዘመን የኢትዮጵያ ወሰን የግዛት ስፋት በምስራቅ በሞሪሺየስ እስከ ማዳጋስካርና የፋርስ ባህርን፣ በምዕራብ ከኑቢያ፣ ምስር፣ ግብጽ ጠረፍ፣ በደቡብ ከኒያንዛ ቪክቶሪያ ባህር ድረስ ነበር። በእርሷ ዘመን የአረብ፣ የግብጽ፣ የህንድ፣ የኢየሩሳሌም ሰዎች የዘመኑን ሸቀጥ፣ የልብስ፣ የሽቶ፣ የዕጣን፣ የወርቅና ሌሎችንም ዕቃዎች ይነግዱ ነበር። ንጉሥ ሰለሞን ለአባቷ ለአጋቦስና ለንግሥተ ሳባ ይገብር ነበር። ንግሥተ ሳባ በኢትዮጵያ፣ ንጉሥ ሰለሞን በኢየሩሳሌም ነግሰው በነበረ ጊዜ
ከኢትዮጵያ ወደ ኢየሩሳሌም ከሚነግዱ ነጋዴዎች ታምሪን የሚባል ነበር። በወቅቱ የንጉሥ ሰለሞን ጥበበኝነትና ገናናነት በዓለም ላይ ጎልቶ ነበር። እሱም ለንጉሥ ሰለሞን ቤተ መንግስትና ቤተ መቅደስ ማሰሪያ የሚሆን ዕቃ ለንጉሥ ሰለሞን ይወስድ ነበርና በኢየሩሳሌም ንጉሥ ሰለሞን ስለሰራው ቤተ መቅደስና ቤተ መንግስት ወደ ሀገሩ ሲመለስ ለንግሥተ ሳባ ነግሯት ነበር። ንግሥተ ሳባ ወይም ማክዳ ጥበበኛና ገናና ንግሥት መሆኗ ይታወቃል። ይህንንም ጥበብ እና ገናናነት ከቅድመ አያቷ ከንጉሠ ነገሥት አጼ ኢስያኤል እንደተማረች ይገመታል። አፈታሪክ እንደሚለው ከዚህም አልፎ በቅድመ አያቷ ዘመን የሚገበርለት ዘንዶ እንደነበር፣ ይህንንም ዘንዶ ገብገቦ የሚባል ከሐማሴን የመጣ ሰው እንደገደለው፣ ዘንዶውም በአክሱም ምዕራብ ተመንዘያኦ በሚባል ቦታ እንደተቀበረ ይነገራል። ይህም ዘንዶ ሲገደል ከጭንቅላቱ የፈሰሰው ደም እና እዥ የፈሰሰበት ቦታ ላይ ጤፍ ያበቀለ ሲሆን ከዛ በፊት የኖረ ቢሆንም በእርሷ ዘመን ጤፍ ለምግብነት እንደተጀመረ ይነገራል። አንተ የዘንዶን ራሶች ቀጥቅጠህ ለኢትዮጵያ ሰዎችም ምግባቸውን ሰጣቸው። መዝሙር 73:14። ገብገቦም ዘንዶውን ገሎ ሀገረ ገዥ ሆኖ እንደተሾመ እንዲሁም ገብገቦ ኮርፋን አግብቶ ሰርፌን፣ ሰርፌ አኪላን፣ አኪላ ፑርሰቅላን፣ ፑርሰቅላ ንጉሥ ተዋሲያ ደዌስን ወይም አጋቦስን፣ አጋቦስ ኢቲኤልን ያሳደገ አያት ሲሆን ለ13 ዓመት ከ1026 እስከ 1013 ዓመት ዓለም የነገሰ ንጉሠ ነገሥት ሲሆን እሱ ሲሞት ወራሽ ወንድ ልጅ ስለሌለ ንግሥተ ሳባ በኃይል ነገሰች። ሕዝቡም ተቃወማት። ወደ መቃብር ወርዳ ብታለቅስ ዘንዶው ተነሳ። ሕዝቡም እሷ እንዳስነሳቸው አውቆ ንግስናውን ፈቀደላት። እሷም ዘንዶውን ቀጥቅጣ ገደለችው። ደሙም እግሯን ስለረጫት በዚህ ምክንያት በእግሯ ላይ እንደ ሸኮና ሆኖ ወጣባት። መልከ መልካምና የወጣት የነበረችው ንግስት ጥበበኛም ነበረች። ሞግዚቱ ወይም ትንከባከበው ከነበረው ታላቁ ንጉሠ ነገሥት አጼ ኢስያኤል ጥበብን እንደተማረች ይነገራል። በዘመኑ የዘረመል፣ የድንጋይ ማቅለጫ፣ የተለያዩ የድንጋይ አይነቶች፣ የእጽዋት፣ የቅመማ ቅመም፣ የሽቶና የአርቲፊሻል አበባ እንደነበር የሚጠቁም ማስረጃ ሲኖር የኢትዮጵያ፣ የአፋር የወርቅ ሀብትና ጥራት እንዲሁም የጀልባ ስራ ከፍተኛ ነበር። በመልከ ጼዴቅ ከአብርሃም የልጅ ልጅ ይወለዳል የተባለው የአይሁድ ንጉሥን ታሪክ ታውቃለችና በነገሰች ከ3 ዓመት በኋላ የ20 ዓመት ወጣት እያለች በእንቆቅልሽ ጥበብን ተፈትነው ዘንድ ስሙ ገኖ ወደ ነበረው ሰለሞን ለመሄድ ተዘጋጀች። የጦር አበጋዞቿንና ሹማምንቶቿን ሁሉ ለጉዞ ተዘጋጁ፣ ወደ ሩቅ ግዛቶቻችን ደርሰን እንመጣለን፣ ጥበብንም እናያለን፣ የተርሴስንም መርከቦች፣ የበረሃ ግመሎች ይዘጋጁ፣ ነገስታቱ ይምጡ፣ መኳንንቱም መሳፍንቱም አዋቂዎቹም ይሰብሰቡ ዘንድ መለኮት ተነፋ፣ ነጋሪት ተጎሰመ፣ ሕዝቡ ተሰበሰበ፣ ለየነገስታቱ ትእዛዝ ተላለፈ። በወቅቱ የአፋር ወይም የተርሴስ መርከቦች በዓለም ላይ ታዋቂና ጠንካራ ነበሩ። በውስጣቸው የሚያጣብቅ ልዩ አፈር ተመርገው ውሃ የማያስገቡ መርከቦች ነበሩ። የዘይላና የባቢኤል መንደብ ወደቦች በኢትዮጵያ፣ አፋራውያን በኤርትራ ባህር በመርከብ ሥራ የሰለጠኑ ነበሩ። ለሰለሞን ቤተ መንግስትና ቤተ መቅደስ ማሰሪያ የሚሆን ወርቅና ልዩ ልዩ ዕቃ ያመላልሱም ነበር። ንግሥተ ሳባም ብዙ ወርቅ የከበረም ዕንቁ በአጋሰስና በግመል አስጭና ወደ ኤርትራ ባህረ ወደቡ ሄደች። አብረዋትም የአገው የራያና ቅቦ ንግሥት ሳሆይ ወይም በኋላ የዛገዌ እናት
እና ሁለተኛዋ የናግራ ወይም የየመን ልዕልት ብልቅያስ አብረዋት ተጉዘዋል። ከዛም በተዘጋጀው ከ60 በላይ ጀልባ መርከብ ዕቃዋን አስጭና ጉዞዋን ጀመረች። ጉዞው አስቸጋሪ ቢሆንም አብረዋት ባሉ የሲራራ ነጋዴ መሪነት በወደብ ከተሞች ያረፉ የያዘችውን ሰራዊት ይዛ ወደ ኢየሩሳሌም ተጓዘች። አፈ ታሪክ እንደሚለው በኢየሩሳሌም በደረሰች ጊዜ በአደባባዩ ድንኳን አስተክላ ከቆየች በኋላ የንጉሱን ባለመዋል አስጠርታ ወደ ንጉሱ ስትገባ በአደባባይ የወደቀ ቤተ መቅደሱ ሲሰራ የተረፈ እንጨት ስትረግጥ ከእግሯ ላይ ያለው ሰኮና መሰል ቅጥል ተቀርፎ ወደቀላት። እሷም በደስታ 1 ጥሬ ብር አስለጠፈችበት። ንጉሥ ሰለሞንም ልዩ ማረፊያ ለእርሷና ለአጃቢዎቿ አዘጋጀላት። ለቦታውም ማሰሪያ ገንዘብ ሰጠችው። እስከ ዛሬ ድረስ ይህ ቦታ ቤተክርስቲያን ተሰርቶበት የኢትዮጵያውያን ይዞታ ሆኖ ይገኛል። ዴር ሱልጣን ገዳም። ቤተ መቅደሱንና ቤተ መንግስቱን እያስጎበኛት ከሰነበተ በኋላ ለክብሯ ትልቅ ግብዣ አደረገላት። የመንግስቱንና የመሳፍንቱን አገባብና አቀማመጥ ታይ ዘንድ በራሱ ዙፋን አቅራቢያ ለእርሷ ልዩ ዙፋን አዘጋጅቶ እሷ እንዳትታይ ሆኖም ግን እሷ ሌላውን እንድታይ አድርጎ አስቀመጣት። እሷም በአዳራሽ ውስጥ ሁሉንም ተመለከተች፣ አደነቀች። ብዙ ጥያቄዎችንም ጠየቀችው። ትክክለኛ አበባና ተመሳሳይ አበባ ሰጠችው። እሱም አበባውን ይዞ ወደ መስኮት ተጠጋ። ንብም መጥቶ ከትክክለኛው አበባ ላይ አረፈ። አበባየህ ወይ አለችው። አዎ አበባየሁ አላት። አበባውንም ለየላት። እሱ ጠቢብ እንጂ መሲህ እንዳልሆነ አወቀች። ለሰለሞንም በልቧ ያለውን ሁሉ አጫወተችው። ሰለሞንም የጠየቀችውን ሁሉ ፈታላት። ከንጉሱ የተሰወረ ነገር አልነበረም። የሳባም ንግስት የሰለሞን ጥበብ ሁሉ ሰርቶት የነበረውን ቤት፣ የማዕዱን፣ የብላቴናውን አቀማመጥ፣ አለባበሳቸውንም፣ ጠጅ አሳላፊውንም፣ በእግዚአብሔር ቤት የሚያሰራውን መስዋዕት ባየች ጊዜ ነፍስ አልቀረላትም። ስለ ጥበብህ ከአገሬ ሳለው የሰማሁት እውነት ነው። እኔም መጥቼ በዓይኔ እስካይ ድረስ የነገሩኝን አላመንኩም። አሁንም እኩሌታውን አልነገሩኝም ነበር። በፊትህ ሁልጊዜ የሚቆሙ ጥበብህንም የሚሰሙ ሰዎችህ እና እነዚህ ባሪያዎችህ ምስጉኖች ናቸው። አንተን የወደደ በእስራኤልም ዙፋን ያስቀመጠ አምላክ እግዚአብሔር የተባረከ ይሁን። ለንጉሱም 120 መክሊት ወርቅ እጅግም ብዙ ሽቶ የከበረ ዕንቁ ሰጠችው። የሳባ ንግስት ለሰለሞን የሰጠችውን ያለ የሽቶ ብዛት በዚያ ወዲያ አልመጣም ነበር። ከአፊርም ከአፋር ወርቅ ያመጡ የካራም መርከቦች እጅግ ብዙ የሰንደል እንጨትና የከበረ ዕንቁ ከአፋር አመጡ። ከሰንደሉ እንጨት ለመዘምራን የሚሆን መሰንቆና በገና አደረገ። መጽሐፈ ነገሥት ቀዳማዊ 10:1-13። መግባባቱ እየጨመረ መጣ። ፈለጋት። ብዙ የአካባቢውን የንጉሥ ልጆችና ቆነጃጅት ጋር የፍቅር ግንኙነት የነበረው ንጉሥ ከእሷና አብረዋት ከሄዱ ሌሎች ኢትዮጵያዊ ንግሥቶች ጋር በፍቅር ወደቀ። እስከ 3 ወር ድረስ በኢየሩሳሌም ቆየች። ሁሉንም ንግሥቶች ጸንሰው ነበር። ንግሥተ ሳባ ልጅ መሆኑን የምትረዳበት ምልክት ስጠኝ ባለችው ጊዜ የጣቱን ቀለበት ሰጣት። ይህም በኋላ ምኒልክ ቀለበቱን ማረጋገጫ ይዞ እንዲሄድ ነው። ንግሥተ ሳባም በትልቅ ሽኝት ወደ ሀገሯ ተመለሰች። በመንገድም ላይ የኤርትራን ባህር ተሻግራ በሐማሴን አውራጃ ማይብላ በተባለው ቦታ ስትደርስ ወንድ ልጅ ወለደች። ስሙንም እብነ መለክ አለችው።
ትርጉሙም የንጉሥ የገዥ ልጅ ማለት ሲሆን እብነ ሐኪም የብልህ ልጅ ማለት ነው። ስለ ንግሥተ ሳባ ብዙ ጸሐፍት ሄሮዶትስ፣ መልዚ፣ ሆሜርና የዓለማችን ጸሐፍት ብዙ ብለዋል። ሞሩዬ የተባለ የፈረንሳይ ሊቅ በአክሱም አጠገብ በምትገኝ ሳባ በምትባል ከተማ ተቀበረች። ከመቃብሯ ላይም 24 ሐውልቶች አሉባት። አሁን ተሰባብሮ አልቋል። ንግሥተ ሳባ በፍርድ እዚህ ትውልድ ሰዎች የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና ሉቃስ 11-31። ጤና ይስጥልኝ። ሰላም ዋሉ። የየካ ሚካኤል ቤተክርስቲያን የሚያሰራው ህንጻ ቤተሰሊሆም አጠቃላይ ሆስፒታል አካውንቱ 1,076,40,87 ወይም 10,010,81,56,42 ቤተሰሊሆም አጠቃላይ ሆስፒታል የካ ሚካኤል